በጣም አፈቅርሃለሁ አልኩት። ቆሽ ኢየሱስ ከዛስ ምን አለሽ? ባክፋራ ነው አይገባው። እውነትም ፋራ ነው። በእጅሽ ጉንጮቹን ይዘሽ በፍቅር አይን እያየሽ አፈቅርሃለሁ ብለሽው ባክስ ቀልድ ነው። አስተማሪ እንደዛ ደፍሬ ምነግረው ይመስላል? በነግረው እሱ ዝም የሚለኝ ይመስላል? ያው እኔ ተፈጠርኩት ያው ውስጤን በውስጤ ይዤ እንደኖር። እኔ በሱ አልስማማም። ዝም ብለሽማ አታፈቅር እና ጮኬ ላፍቅር? የጊዜ ጉዳይ ነው እንጂ እንደምታፈቅሪው ትነግሪዋለሽ። ቆይ እሱ ባያፈቅረኝስ? እኔ እንደምወደው ባይወደኝስ? ይኸውልሽ ባይዘው ራሱ ስትነግሪ ፉንቃ ይዞ የምሬን እኮ ነው። መሲ አንቺን የመሰለ ቆንጆ እስቲ ከየት ያገኛል? ለተቀማጭ ሰማይ ቅርብ ነው አሉ። መሲኔ እኮ የምሬን እኮ ነው። አንቺን የመሰለች ቆንጆ ከዚህ ምድር ላይ የትም አያገኝ። ናታን ግን ታድለ። እንዴት? ቆይ እንዲገባህ የምትፈልገውን ነገር ብቻ ነው የሚገባህ? ኧረ ፍልስፍና። ይኸውልሽ መሲሙች ፍቅር ያፈላስፋል የሚባለው ነገር ዛሬ ገና ባንቺ አየሁት። ምን ተፈላሰፍኩ እንዴ? ከዚህ በላይ ፍልስፍና አለ እንዴ? እንግዲህ ተፈላስፈን ከሆነ ፍቅር ይዞኝ ነው የሚሆነው። እሺ ቆይልሽ ፍቅር ያዛቸው ሰዎች የሚያደርጉትን ነገር ላደርግ የምትነዱ ብቻቸውን ነው ስለሚያፈቅሩት ያስባል። እና ዘረ ብቻሽን ትይጂ በአካል ብቻዬን በመንፈስ ደግሞ ከማፈቅረው ሰው ጋር ነው። ግን በጣም ጨካኝ ሰው ነው። ጥሩ ሰው ነው። አራሪ ጨካኝ ሰው አይደለም። ካልሆንክ ታዲያ እንዴት ሰው በሰው ድክም ይጠቀማል? ምን መጥፎ ነገር አደረኩሽ? ያለ ፍላጎት የሚደረግ ነገር ሁሉ መጥፎ ነው። ይኸውልሽ ጓደኛዬ አጠገቤ አትደረስብኝ። ከዛ ሲያልፍ ደግሞ ደህንነትሽ ስላሳሰበኝ ወደ ቤትሽ ልሸኝሽ ማለቴ ምን ነው ክፋቱ? ፍቅረኛ ስላለኝ ይሄ ሁሉ ነገር አያስፈልገኝም። እኔ ፍቅረኛሽ ልሆን አልወጣኝም ጓደኛሽ እንጂ። እኔ ደግሞ ከፍቅረኛ ውጪ ሌላ ወንድ ጓደኛ አልፈልግም። እሺ መጀመሪያ ለምን ቀረብሽ? ለምንስ ጓደኛ ነው ማልሽ? ደግሞ ትዝ የሚልሽ ከሆነ አስጠንቅቄሽም ነበር። እሺ በቃ ይዘን አጥፍቻለሁ። ለዛኔ ሆነ አትቅጣይ። ስለምን ቅጣት ነው የምታወሪው? ምርጫው እኮ እጅሽ ላይ ነው። ደግሞ ሰውን ኃጢአተኛ አታርጊ። ገባኝሽ። በአንድ ነገር እንስማማ። ከዚህ በኋላ ከኔ ራቅ አልልህም። ግን አንተም በቃ ከጆኒ ጋር ሆነ አጠገብ አትድረስ። ሁለተኛው ደግሞ ሁሌ ሳይሆን ቢያንስ በሳምንት ሁለቴ ትሸኘኛለህ። ኦኬ ለኔ ይሄ ከበቂ በላይ ነው። ስማኝ ግን ከኔ ጋር ስለሆንክ ስለሸኘኝ ሰብሊ ታፈቅረኛለች ብላ አስበህ ከሆነ በጣም ተሳስተሃል። እሺ ልቤን ድንጋይ ነው ያደረገው። ይቅርታ ሚሰብለ እኔ ፍቅር ጥያቄ ያላቀረብኩልሽ ግን ከኔ ጋር መቀራረብሽ ፍቅር ያይዘኛል ብለሽ ራሽ ማታምኚ ከሆነ ጥሩ። እኔ ግን የለውበትም። ጀመረህ ደግሞ ይሄ ጉራ ገደል ግባሽ። ሚሰብለ እዚህ ገደል ውስጥ እኮ ከተሽ ጨረሽ ወይስ ገደሉ አይሞላብሽም? ወይ ደግሞ ሌላ ስድብ አላውቅም በይ። አውቃለሁ። እየጠበኩሽ ድንጋይ ምን ያስቃል? አይ እያልሽ ስታስቢ እኮ ኃይለኛ ስድብ ጠብቄ ነበር። እሰይ እንኳን ደግ አደረኩሽ ገደል